ማታ ከመሸ በኋላ ወንድማችን የፍርድ ቤት ገማቾች ቀጠሮ ካለፈ በኋላ ተለቋል እና በዚህ ጉዳይ ላይ ድምጽ ሆናችሁ ሐሳባችሁ የሰጣችሁ ለእውነት የቆማችሁት ሁሉ ለማመስገን እንወዳለን። ሁላችንም እግዚአብሔር ይስጥልን። በቀጥታም ይሁን በተዘዋዋሪ ወንድማችን እንዲፈታ ያደረጋችሁ የመንግስት ባለስልጣናት ሆኑ ግለሰቦች ላደረጋችሁት መልካም ነገር እግዚአብሔር ይክፈላችሁ። ሁሉ ስፖርት የአትሌት ገለቴ ቡርቃ ጉዳይ ከተሰማ ጀምሮ በተለያየ መልኩ በተከታታይ ከሁለቱም ወገን የሚሰሙ መረጃዎችን ወደናንተ ማድረሱን ቀጥሏል። አሁን ደግሞ የገለቴ ቡርቃ ባለቤት ከስር መለቀቁ ተሰምቷል። ፖሊስ አልያዝኩትም ቢል ቤተሰቦቹ ግን እንዴት እንደተያዘና ከተያዘ በኋላ የተለቀቀበትን ምክንያት ይፋ አድርገዋል። በዝርዝር የምንነግራችሁ ጉዳይ አለን። አንዲት ወጣት ከሰሞኑን በኦስሎ ዳይመንድ ሊግ ማሸነፏን ተከትሎ የመጪው ዘመን የኢትዮጵያ ኮከብ ምናልባትም የነጥሩዬ ተተኪ እየተባለች ነው። ስለዚህ አትሌትና እስካሁን ድረስ ስላስገኘችው ድል ሁሉ ስፖርት በዝርዝር ይነግራችኋል። አትሌት አባዲ ሀጎስ ሕይወቱ ካለፈ በርካታ ጊዜያት አልፏል። ይሁንና በትግራይ ክልል የገዛው መሬት ተክዷል። በአዲስ አበባና በዓለም አቀፍ ያደረጋቸው በርካታ ውድድሮችም ሊያገኝ የሚገባውን ገንዘብ አላገኘም ነበር። ቲዮራነርስ የጉዳይ ደረሰ ሲል የጠየቀውን መረጃ በዝርዝር እናጋራችኋለን። በሌላ መረጃ ኢትዮጵያን አትሌቶች በተለይ በወንዶች 5000 እና 10000 ከዓለም መጨረሻ እያዙ ይገኛሉ። በተለይ ከ1 እስከ 10 የ25 ዝርዝር ውስጥ ያሉበትም መዲና ኢሳ ግን በአስደናቂ ሁኔታ ከዓለም አንደኛ ሆናለች። በዝርዝር እናየዋለን። ወደ ውጭ ስፖርታዊ መረጃዎችን ማብረተን የዝውውርና የዓለም ክለቦች ዋንጫ እንዲሁም አሁን የተሰሙ ጉዳዮችን ሰማላችሁ። ሁሉ ስፖርትን ላይክ፣ ሼር፣ ሰብስክራይብ ስታደርጉ በተለይ የኢትዮጵያ ሩጫዎችን በልዩነትና በስፋት በቀጣይ የክረምት ሲጠናቀቅ የሚደረገውን ታላቁን የጃፓን የዓለም አትሌቲክስ ሻምፒዮና መረጃዎች በልዩነት ታገኛላችሁ። አሁን ወደ ጉዳያችን እንግባ። ከሳምንታት በፊት በአዲስ አበባ አንድ ውድድር ተደርጎ ነበር። ይህም የኢትዮጵያ አትሌቲክስ ሻምፒዮና ነው። በዚህ አትሌቲክስ ሻምፒዮና የአንድ አትሌት ስም በስፋት ሲደመጥ ነበር። የኔዋ ንብረት ትባላለች። አትሌት የኔዋ ንብረት የኢትዮጵያ መጪው ዘመን ተስፋ ምናልባትም የነጥሩዬና የነመሰረት ተተኪ ትሆናለች እየተባለ ነው። ገና ሮጥ ያልጠገቡ ለጋግሮች ባለቤት ነች። ከእድሜዋ ቀደም ብሎ በልጅነቷ መብሰሏን አብሯት በትራክ የሚገኙ ጓደኞቿ እንኳን እየመሰከሩላት ይገኛሉ። ምናልባት ኢትዮጵያ በቀጣዮቹ ጊዜያት በትራክ ውድድሮች ዓለም ላይ ከሚነክሱ ሴት አትሌቶች መካከል የመጀመሪያው ገጽ ላይ ስሟ የሰፈረና የምርም የተስፋነት እየታየባት ነው። ወጣቷ ታታሪዋ አትሌት የኔዋ ንብረት ነች። የመጨረሻ 400 የምትጨርስበት ፍጥነት ካይን ያውጣሽ የሚያስብል ሲሆን በርካታ አትሌቶቹን ወደ ኋላ ዞር ብለን እንድናስታውስም የሚያደርግ ነው። በሁለተኛ የኢትዮጵያ ማሰልጠኛ ማዕከላት አትሌት ሻምፒዮና በ3000 ሜትር ሶስተኛ በመውጣት የነሐስ ሜዳሊያ አግኝታለች። ለ40ኛው ጃን ሜዳ ኢንተርናሽናል ሀገር አቋራጭ ማጣሪያ ውድድር በ6 ኪሎ ሜትር ወጣት ሴቶች ሶስተኛ ሆናለች። 41ኛ ጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር በ6 ኪሎ ሜትር ወጣት ሴቶች አንደኛ መሆን ችላለች። 54ኛ ኢትዮጵያ አትሌት ሻምፒዮና በ5000 ሜትር በሴቶች ቀዳሚ ሆና ስትጨርስ ሁሉ ስፖርት በአስደናቂ ሁኔታ የሰራውን የዚህንን ቪዲዮ ሊንክ ላይ እናስቀምጥላችኋለን ወይም ገብታችሁ መለከቱት ልትደመሙበት እንደምትችሉ በእርግጠኝነት መናገር እንችላለን። ከዚህም ባለፈ አትሌት የኔዋ ንብረት በ2017 የታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር የብር ሜዳሊያ ባለቤት ነች። ሁለተኛ ሆና ስትጨርስ የፈጀባት ጊዜ 32 ደቂቃ ከ16 ሴኮንድ በመግባት መሆኑ ቀጣይ ምርጥ አትሌት ስለመሆኗ ምልክት የሚሰጥ ነው እየተባለ ነው። በፈረንሳይ ሀገር በሊዮን ከተማ በተደረገ ቤት ውስጥ ውድድርም የብር ሜዳሊያ ባለቤት ነች። በ3000 ሜትር ውድድር 8:39:57 ደግሞ ሩጫውን በአጠቃላይ ለመጨረስ የፈጀባት ጊዜ ነው። ከዛም በኋላ እንግዲህ በኖርዌይ ኦስሎ በተካሄደው የሴቶች የዳይመንድ ሊግ ውድድር 30 ደቂቃ ከ28.82 ሴኮንድ በመግባት አሸናፊ ሆናለች። 10000 ሜትርን ማለት ነው። ሀገር ሞክላ ያገኘቻቸው ክብርም እጅግ በርካታ ናቸው። በአፍሪካዊቷ ሀገር በዛምቢያ ነዶላ በተካሄደው የታዳጊዎችና ወጣቶች አትሌቲክስ ውድድር በ3000 ሜትር ሴቶች ከ20 ዓመት በታች ሁለተኛ በመሆን ለኢትዮጵያ የብር ሜዳሊያ አግኝታለች። ሰንደቅ ዓላማውንም ከፍ አድርጋው ለብልባለች። ቀጣይ ከዚች አትሌት ኢትዮጵያውያንና በርካቶች ብዙ ነገር ይጠብቃሉ። በ33ኛው ኦሎምፒክ በሴቶች 10000 ሜትር ያልተቀናጀ ቡድን ስራና ከጎዳና ላይ ሩጫ አትሌቶች ምክንያት ሀገር ማግኘት የሚገባትን ሜዳሊያ ሳታገኝ ቀርታለች። ኢትዮጵያ ሻምፒዮናው በ5000 ሜትር በ2015 አንደኛ ነበር ያጠናቀቀችው። በ2016 ሁለተኛውና በ2017 አንደኛ የወጣችው
የገባችውና በ2016 የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር በቀዳሚነት ያጠናቀቀችው የኔዋ በያዝነው ውድድር ዓመት የ10000 ሜትር የዓመቱን ፈጣን ሰዓት ባለቤት ሆናለች። በቀጣይ በጃፓን ቶኪዮ በሚካሄድ ለም ሻምፒዮና እንደ ሀገር በ10000 ሜትር ሜዳሊያ ካስመዘግብ በዚች ወጣት አትሌት ሊሆን ይችላል እያሉ ነው። የዚህ ተስፈኛ አትሌት አሰልጣኝ ደግሞ ለወጣቶች በር በመክፈት የሚታወቀውና የጉዳፍ ጸጋይ ባለቤት እንዲሁም ማናጀር የሆነው ህሉፍ ደጎ ምስጋና እየተቸረው ይገኛል። ወደ ሌላ እንለፍ። ጀግናው አትሌት ገለቴ ቡርቃ ከኦሮሚያ ክልል አርሲ ኮፈሌ ተወልዳ ይቺ ጀግና በ2015 ቻይና ቤጂንግ በተካሄደ የዓለም አትሌቲክስ ሻምፒዮና ለሀገራችን የብር ሜዳሊያ አምጥታ በ2007 አልጀርስ ላይ መላው አፍሪካ ጨዋታዎች በ8 የቤት ውስጥ ውድድር ቫሌንሺያ ላይ በዚሁ ዓመት በመዲናችን አዲስ አበባ የአፍሪካ አትሌቲክስ ሻምፒዮና ወርቅ አስገኝታለች። አትሌቷ በአንድ ወቅት ውድድሯን ስታደርግ አደናቅፏት ወድቃ እንባን መቆጣጠር አቅቷት ስታለቅስ አትሌት ቀነኒሳ በቀለ አይዞሽ ገለቴ አይዞሽ በቃ ምንም ማድረግ አይቻልም በሚለው ንግግር በርካቶች አስታውሷታል። ይቺ የሀገር ባለውለታ የሆነች አትሌት ከሰሞኑም ግን ሌላ አዲስ መረጃ ይዛ መምጣቷን ተከትሎ በርካቶችን እንግዲህ ሐሳብ አስተያየቶችን ስንነግራችሁ ነበር። ባለቤቷ ታደለ ገብረመድን 10 መሬትና 4 መኪና ሸጣብኝ ካለች በኋላ ታደለ መያዙን የሚገልጹና ልብሱ ወልቆ የሚታይበትን ቪዲዮና ፎቶ ተጋርቶ እንደነበር ይታወቃል። ከዛ ግን የአዲስ አበባ ፖሊስ ታደለን አልያዝኩትም ብሎ ነበር። መግቢያው ቪዲዮ ላይ እንደተመለከታችሁት ግን የታደለ ቤተሰቦች ታደለ ተይዞ ነበር፣ ከዛ ግን ተለቋል። የተለቀቀው ቤቱ በሐራጅ ለመሸጥ ፍርድ ቤት ውሳኔ የሚያስተላልፍበት ቀንን ካስተጓጎሉት በኋላ ነው ብለዋል። ከዛም በኋላ እንግዲህ ታደለ ተለቆ በይፋ ቤተሰቦቹን የተቀላቀለ ሲሆን በቀጣይ በህጋዊ መንገድ በመጥሪያ ለመያዝ አስበዋል የሚሉ ምንጮችን የቀድሞው የአዲስ አበባ ፖሊስ የወንጀል መርማሪ ኃይሉ ከእንግሊዝ በይፋ እያጋራ ይገኛል ማለት ነው። ገለቴ ቡርቃ ግን በሩጫ በቻልኩት አቅም ሀገሬና ህዝቤን ለማስደሰት ሞክሬያለሁ። ባገኘሁትም የሽልማት ገንዘብ መስላደርግ እየተዘጋጀው ባለውበት ጊዜ ፈተና አጋጠመኝ። ባለቤቴ በ2009 ዓ.ም መጨረሻ አካባቢ ከቤት ጠፍቶ 8 ወር ቆየ በኋላ ፍርድ ቤት አቀረበኝ ትላለች። እስካሁንም ክርክር ላይ ነን። ከባለቤቴ ጋር 9 ዓመታት አብረን በትዳር የቆየን ሲሆን በ2009 ዓ.ም ለውድድር ከሀገር ውጭ ሲሄድ ከሸኘኝ በኋላ ውድድሬን ጨርሼ ስመለስ ባዶ ቤት ነው ያገኘሁት። እሱ አልነበረም። ቀጥታ ለፖሊስ አሳውቄ ፍለጋ ላይ ያለው ወደ ስልኬ ደውሎ ለምን ትፈልጊኛለሽ? ለምን ስሜን ታጠፊያለሽ? እኔ ጸበል ነው ያለው፣ ታርፈሽ የማትቀመጪ ከሆነ እገድልሻለሁ አለኝ። እኔም ዝምታ መርጬ ባለሁበት ሁኔታ በ2010 ዓ.ም በእርሱ በኩል ኤክስ መጥሪያ ሲልክልኝ ግራ ተጋብቻለሁ። አሁን ግን አንድ ቤት ልሸጥ ነውና የኢትዮጵያ ህዝብ ሊደርስልኝ ይገባል እያለች ነው። የኢትዮጵያ ህዝብ እጅግ ከፍተኛ ድምጽ ከሆናት በኋላ እንግዲህ ታደለ ገብረመድን መኪና ውስጥ ልብስ አውልቆ በሚታይበት ሁኔታ ፎቶ ይፋት ከተደረገ በኋላ ፍትህ ለገለቴ ያልን እንጂ በደቦ ፍርድ እንዲደበደብ ማን ፈለገ የሚለውን ጩኸት ተከትሎ ፌስቡክ በተለይ አዲስ አበባ ፖሊስ ታደለ ገብረመድን አልያዝኩትም ብሎ ነበር። ቤተሰቦች ግን አንድ ቀን ታስሮ ካደረ በኋላ መለቀቁን ይፋ አድርገዋል። በቀጣይ ፍርድ ቤትና ሌሎች ጉዳዮችስ ምን ሊሆኑ ይችላሉ የሚለውን ደግሞ ሁሉ ስፖርት እየተከታተለ ወደ እናንተ የሚያደርሳችሁ ይሆናል። ወደ ሌላ ጉዳይ እንለፍ። ይህም ጉዳይ ከዝርፊያና እንዲሁም ከህገወጥነት ጋር የሚገናኝ ታሪክ ነው። ኢትዮጵያ አትሌት አባዲ ሐዲስ የተወለደው በትግራይ ነበር። ህይወቱ ካለፈ በርከት ያለ ጊዜያት አልፈዋል። ነገር ግን በዛው በትግራይ በመሆን የገዛውን መሬት ተክዷል። እንዲሁም በዓለም አቀፍ ውድድሮች የተወዳደረበት ገንዘብ ወደ አካውንቱም ሆነ አልገባም። ለደካማ እናትና አባቱም አልደረሰም። የአትሌት አባዲ ጉዳይ ከምን ደረሰ በማለት የኢትዮጵያ አትሌቶች ማህበርን የጠየቀው ኢትዮ ራነርስ ነው። የአትሌቶች ማህበሩን በደብዳቤ ጽፈት ቤቱን ጠይቀን መልስ እየጠበቅን ነው ብሏል። የጠየቀችውበት ደብዳቤ እንዲሁም ቤተሰቡ ያመለከተበትን ማመልከቻ ልትልኩልኝ ትችላላችሁ ብዬ ጠይቄ በሚገባ እንልካለን ብለው ልከውልኛል ብሏል። ሁሉ ስፖርትም ይህን ደብዳቤ ተመልክቷል። የሚገርመው የአባዲ ቤተሰብ ጥያቄውን የጠየቀው የሥራ ዘመኑ በጨረሰው በነረዳት ኮሎኔል ደራርቱ ቱሉ ዘመን ነው። ለደብዳቤው መልስ በደብዳቤ ሳይሰጡበት ጉዳዩ እስካሁን ዘግይቶ እየተንከባለለ በአዲሱ በስለሺ ስን ዘመን ላይ ደርሶ ትላንት የአትሌቶች ማህበር ፌዴሬሽኑን በደብዳቤ ጠይቋል። አዲሱ የስለሺ ስን አመራር ገና ስራ ከመጀመሩ ገንዘብ በማናጀሮቹ የተከለከለው ክስ የመሰረቱ አትሌቶችን ገንዘብ እንዳስመለሰም ለማረጋገጥ ተችሏል። የአባዲንም የሚያስመልስ በርካቶች ተስፋ እያደረጉ ነው። የህሉፍ አትሌት ነኝ፣ ለኛ ስለ ገንዘብ ከማናጀሩ የሚነጋገርልን ህሉፍ ነው። አባዲንም ወደ ማኔጅመንቱ ያመጣው ህሉፍ ነው። እንዴት ነው የአባዲን ገንዘብ አላውቅም፣ ማናጀሩን ጠይቅ ያለ ብሎ በሚስጥር የጠየቀኝ አትሌት አለ ይላል ኢትዮ ራነርስ። እኔም ለእንዲህ እንዳለኝ አላውቅም፣ መልስ መሆን የነበረበት ልክ እንደ ግሎባል ማኔጅመንት ከፍለናል ወይም የአባዲን ህጋዊ ወኪል ስላላገኘን አልከፈልንም፣ ህጋዊ ወኪል ካገኘን እንከፍላለን የሚል መልስ ጠብቄ ነበር። ነገር ግን ንቀት ምን መሰለኝ ስለ አባዲን አይመለከትም ብሎ ህሉፍ መልሶልኛል ይላል።
በማኔጅመንት አሰራር ምናልባት ሁሉ በህይወት ያሉትን አትሌቶች ብቻ ይመለከተው ይሆናል። የሞቱትን ስላይመለከተው ስለሚችል በተቻለ መጠን እየሮጥክ ላለመሞት ሞክር በማለት በገባይ መጠን ለማስረዳት ሞክሬያለሁ። ለማንኛውም ሁሉም ጊዜ ፈተዋልና ብዙ አትጨነቅ በማለት መልሼለታለሁ ይላል። አባዲ በትውልድ ቀዬ የገዛውን ቦታ ክህደት መፈጸሙ ደግሞ አሳዛኝ ያደርገዋል። የአባዲ ወንድም እንደነገረኝ ከሆነ ይላል የቶራነርስ ዘጋቢ ለአባዲ መሬት ሸጠው ገንዘብ ከተቀበሉ በኋላ መሞቱን ሲያውቁ ዶክመንት አዘጋጅተው ዶክመንቱን በፍርድ ቤት እንዳይመረምር አስደረገው ቦታውን አልሸጥንም በማለት ክደዋል። በፍርድ ቤት ክርክርም ላይ ናቸው። እንዲሁም ሰው ገዝተው ክትትል እያስደረጉብኝ ነው በማለት ለቶራነርስ ገልጿል። የአባዲ ቤተሰቦች ችግር ላይ ናቸውና ሁላችንም ድጋፍ ልናደርግላቸው ይገባል በሚል ጥሪም እየተላለፈ ይገኛል። የሁሉ ስፖርት ዘገባ ቀጥሏል። ሁሉ ስፖርት በተለይ በ5000 እና 10000 ወንዶች የኢትዮጵያ አትሌት አስቸጋሪ ደረጃ ላይ መድረሱን መመልከት ችለናል። ምናልባት ከሰሞኑ ቢኒያም መሐሪ በኦስሎ ዳይመንድ ሊግ ሁለተኛ መውጣቱ ትንሽ ተስፋ ሊሰጥ ይችላል። 12:45:93 ነው ያመጣው። ከዛ በዘለለ ግን በዓለም ደረጃ ላይ ኢትዮጵያ በ3ኛና 4ኛ ላይ ነው የምትገኘው። ግርማ ኩማ ነው 4ኛ ደረጃ ላይ፣ ቢኒያም ካለም 3ኛ ላይ ደረጃ ላይ ተቀምጠዋል። ከዚህ በፊት ስማቸው የማይታወቅ ማለትም በነቀነኒሳ ኃይሌ ከዛ በኋላ ባለው ዘመንም አሜሪካና ሌሎች ሀገራትን በዝርዝር ገብተው የማያውቁ ባይሆንም በ5000 ሜትር ፊሸር ግራንትና ዮንግ ኒኮ ከአሜሪካ ከ1 እስከ 2 መያዛቸውን ግን አነጋጋሪ አድርጎታል። ሌላ ግን በ10 ኪሎ ሜትር የጎዳና ውድድር መዲና ኢሳ ከዓለም አንደኛ ደረጃ ላይ መቀመጧ ደግሞ አስደሳችና የሚያጽናናው ጉዳይ ነው። መዲና ኢሳ በ2025 የዓለም አትሌቲክስ ደረጃ መሰረት 29:25 በመያዝ በጃንዋሪ 2005 ባስመዘገበችው ውጤት ከዓለም ጉንጮ ላይ ተቀምጣለች። ኬንያዊቷ አትሌት ነጌች አገምስ ጀቤት ስማቸው ትንሽ ይከብዳል። ኬንያ አግነስ ጀቤት ነጌች 29:27 በመያዝ ሁለተኛ ደረጃ ላይ ስትቀመጥ፣ ሄለን ኤካሌ ሎቦን ደግሞ 3ኛ ደረጃ ላይ ተቀምጣለች። ግርማዊት ገብረ እግዚአብሔር ከኢትዮጵያ 4ኛ ደረጃ ላይ የተቀመጠች ሲሆን ሌላኛዊቷ በስፔን ኑሯን ያደረገችው ልቅናምባውም እንዲሁ የኢትዮጵያን ወክላ ነው። በአንለተኛ የኢትዮጵያ ዜጋ ነች። ኑሯ ስፔን ይሁን እንጂ እስካሁን ድረስ እንግዲህ ባለው ዝርዝር ውስጥ 5ኛ ደረጃ ላይ በመቀመጥ በዓለም ካሉ ከሴቶች ከ1 እስከ 10 ዝርዝር ውስጥ 3ቱ ኢትዮጵያን ስማቸውን ማስመዝገብ ችለዋል። ይሄ ምናልባት አንድ ጥሩ ሊባል የሚችለው ነው። የሁሉ ስፖርት መረጃዎች ቀጥለዋል። ውጭ ስፖርታዊ ስፖርታዊ መረጃዎች ላይ ደርሰናል። ስፖርቲንግ ለቪክቶር ጂኮርስ በክረምቱ 60 ሚሊዮን እስከ 70 ሚሊዮን እንዲለቅ እንደሚፈልግ ማረጋገጫ ሰጥተውለታል የሚል መረጃ ራሱ 3 ስፖርት በኢትዮጵያ አስነብቧል። የጣሊያን ፌደሬሽን አዲሱ የጣሊያን አሰልጣኝ ለመሆን ከጄናሮ ጋትሶ ጋር ለመስማማት በጣም ተቃርቧል የሚል መረጃም ወጥቷል። ማንቸስተር ዩናይትድ አንቶኒን ለመሸጥ ጥረት እያደረገ ይገኛል። ምናልባት በ50 ሚሊዮን ዩሮ የሚገዛ ክለብ ከተገኘ አንቶኒን ለመልቀቅ ዝግጁ መሆናቸውን ተገልጿል። ይሁንና አንቶኒን በይፋ አስፈርማል ያለ ክለብ አልተገኘም። ሞናኮና ባርሴሎና በአንሱ ፋቲ የዝውውር ጉዳይ ላይ መጨረሻ ስራዎችን እየሰሩ ይገኛሉ ተብሏል። ማናጀሮችን በመላክ ውይይት እየጀመሩ ነው ተብሏል። ስምምነቱ አሁን በመጨረሻ ደረጃ ላይ ሲሆን በቅርቡ ይጠናቀቃል ተብሎ ይጠበቃል ሲል ፋብሪዚዮ ሮማኖ ዘግቧል። ሞናኮ ለፖል ፖግባ የ2 ዓመት ኮንትራት አቅርበዋል። የፈረንሳዩ ክለብ ሞናኮ ከፖል ፖግባ ጋር እያደረገ ያለው ድርድር ቀጥሏል። ሞናኮ ፖግባ የዶፒንግ እገዳውን ካጠናቀቀ በኋላ በነፃ ለማስፈረም እየሰራ ይገኛል የሚሉ ዘገባዎች እየወጡ ነው። ክቡራትና ክቡራን ሁሉ ስፖርት ቤተሰቦች ለአሁን ያስኩላችሁ ጉዳዮችን እነዚህን ይመስሉ ነበረ። በሌላ መረጃ እንገናኛለን። መልካም ጊዜ